ሰላም ውድ ቻናሌ ቤተሰቦች እንደምናችሁልኝ እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዛሬ ያመጣሁላችሁ አፕ በነፃ የኢንስታግራም ፎሎወርስ የምታገኙበትን ምርጥ አፕ ይዤላችሁ መጥቻለሁ እና እስከ መጨረሻው ቪዲዮ አብራችሁን ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ለዝጎ ወደ ቪዲዮ። በመጀመሪያ የሚያስፈልጉን አፖች ኢንስታግራም አካውንት እና የአፑን ወይንም ደግሞ ቶፒ ፎሎ ይባላል ኢንስታግራም እናሳድግበት ማለት ነው። እሱን ከፕሌይ ስቶር ላይ አታገኙትም ስለሆነ ቴሌግራም ላይ አስቀምጥላችኋለሁ ወይንም ደግሞ እዚሁ ጋር ዩዘር ኔሙን አስቀምጥላችኋለሁ ማለት ነው። እና ይሄው እዚህ ጋር በዚህኛው ዩዘር ኔም ወይም ዲስክሪፕሽን ላይ ማስቀምጥላችኋለሁ ችግር የለውም። እና ይሄኛው ቶፕ ፎሎ ዌብሳይቱ ነው፣ በዌብሳይት ነው የምናወርደው ማለት ነው። እና እንዴት እንደምንጠቀምበት ደግሞ ዛሬ ማሳያችሁ ይሆናል። በመጀመሪያ ኢንስታግራም አካውንት መክፈት አለብን እና ኢንስታግራም አካውንት የፈለጋችሁት ኖርማልም ይሆናል ወይንም ደግሞ ላይቱም ይሆናል ማለት ነው። እና አሁን እኔ የምጠቀመው ላይቱን ነው። እና ኢንስታግራም አካውንት እንዴት እንደምንከፍት አብረን ከፍተን እናያለን ማለት ነው። በመጀመሪያ ወደ አካውንታችን እንገባና በዚህኛው ራሱ አካውንት እንከፍትበታለን ማለት ነው። አድ አካውንት እንላለን እና አሁን እዛ ጋር ስንሄድ የሚያስፈልገን ይሄ ዩዘር ኔም ነው ማለት ነው። እና እዚሁ ጋር ኮፒ አድርገን ኮፒ እናደርገውና እዚሁ ጋር ከዛ ኔክስት እንለዋለን ማለት ነው። እና እዚህ ጋር እዛ ጋር የምሞሉበትን ቦታ እኔ አሁን አንዱን እጠቀምበዋለሁ ዝም ብዬ ከዛ ኔክስት እለዋለሁ። እንለዋለን ይሄን ላይ ፈይደን እዚህ ጋር ፕሮፋይል ማድረግ አለብን የግድ ነው። ፕሮፋይል ካላደረግን አካውንታችንን ስለማይቀበል አንድ ፕሮፋይል ዝም ብለን እናስገባለታለን። ከዛን ሴቭ እናደርገዋለን። ከዛን ኔክስት ከዛ ኔክስት እንለዋለን። ይሄን ላይ ተገማንም ስለሆነ ነው። ከዛን አሁን እዚህ ጋር ነው መግባት ያለብን አካውንታችን ጋር ገብተን ከዛን ያው አሁን እንደምታዩት ዜሮ አዲስ አካውንት ነው የከፈትነው። ምንም አይነት ፎሎወርስም ፎሎዊንግ የለውም ማለት ነው። እና አሁን እንወጣና ወደ ቶፕ ፎሎ እንገባለን ማለት ነው። እና ክሊክ አድርገን እንገባለን። እና እዚች ጋር አድ አካውንት የምትለውን አንድ ጊዜ ክሊክ እናደርጋታለን። እዚህ ጋር ለእናንተ ላያሳያችሁ ስለሚችል ነው፣ በድምጽ ግን ላብራራላችሁ ሞክራለሁ ማለት ነው። እና እዚህ ጋር ኢንስታግራም ዩዘር ኔም የሚለውን ቅድም ኮፒ ያደረግነውን እዚህ ጋር እንሞላለን ማለት ነው። እና ኢንስታግራም ፓስወርድ የሚለውን ደግሞ መጀመሪያ ቅድም ክሬት ስናደርግ ጊዜ ኢንስታግራም አካውንቱን ክሬት ስናደርግ ጊዜ ፓስወርዱን የሞላነውን እዚሁ ጋር እንደገና ከሞላንለት በኋላ እርግጠኛ ከሆናችሁ በኋላ ሎጊን የሚለውን አንድ ጊዜ ተከነካችሁት በኋላ ለሁለት ደቂቃ ነገር ይቆጥርና ያስገባችኋል ማለት ነው። እና ለእናንተ ስለማይከፍትላችሁ ነው፣ ቪዲዮውን ጥቁር ስለሚያደርግብኝ ነው። እና መጀመሪያ እንደ ስጋቡ ጊዜ እንደዚህ ነው የሚያስቀምጥላችሁ ማለት ነው። ከዛ እዚች ጋር ስታርት ፖዝ እና ስታርት ስንለው ጊዜ ኮይን መሰብሰብ ይጀምራል ማለት ነው። እና አሁን የምታዩት ይሄኛው ኮይን እየሰበሰበልን ነው ማለት ነው። ፎሎ ያደርጋል እንደገናም ደግሞ ኮይን እየሰበሰበልን ነው ማለት ነው። እና አሁን 183 ነው 184 እያለ እንደዚህ ይቀጥላል ማለት ነው። እና የማይቆም ነው። ከዛን አሁን እዚህ ጋር ምን እናደርጋለን መሰላችሁ? ለእናንተ ለማሳየት ስለሆነ አሁን ኢንስታግራም አካውንት ሌላ ክሬት አድርጌ ላሳያችሁ ማለት ነው። እና ይሄኛው በፊት የከፈትኩት ነው። አሁን ሌላ አንድ አካውንት ስላለ ዜሮ የሌለው እሱ
ላይ አድርጌ ላሳያችሁ። አሁን ይሄኛው ምንም አይነት እንትን የለውም። ይሄው ሪፍሬሽ እያደረኩኝ ላሳያችሁ እና ይሄኛውን ዩዘር ኔሙን መያዝ አለብን ማለት ነው። ዩዘር ኔሙን ይዘን ወደዛ እንሄዳለን። እዚች ጋር ኮፒ ካረግነው በኋላ ኮፒ አረግነው፣ ከዛን ወጥተን ወደ ቶፕ ፎሎ እንሄዳለን ማለት ነው። ቶፕ ፎሎን ከነካን በኋላ ፎሎወርስ የምትለዋ ከስር ሁለተኛ ላይ ያለችዋን አንድ ጊዜ እነካታለን ማለት ነው። ከዛን እዚች ጋር ያለችዋን ቀደም ኮፒ ያደረግነውን እዚህ ጋር ፔስት እናደርግና ኦኬ እንላለን። ከዛም በኋላ ይኸው እንደምታዩት የኔም ፕሮፋይል አስቀምጦልኛል ማለት ነው እዚህ ጋር እና 0 ፎሎወርስ እንዳለኝ ያሳያል ማለት ነው። አሁን ለእናንተ ለማሳየት በ400 ኮይን 50 ፎሎወርስ ይላል፣ በ800 ኮይን 100 ፎሎወርስ፣ በ1600 ኮይን 200 ፎሎወርስ እንዲህ ያለ እስከ ፈለጋችሁት ያክል ነው ማለት ነው። ምንም አይነት ገደብ የለውም ኮይኑ ካላችሁ ማለት ነው። እና አሁን እኔ ለእናንተ ለማሳየት ስለሆነ በ400 ኮይን ገዝቼ ላሳያችሁ እንግዲህ። ከዛን ይኸው 400 ኮይን፣ ከዛን እዚች ጋር ኮይን ስንገዛ ጊዜ እንዲህ ሰክሰስ ብሎ 50 ፎሎወርስ ወዝ ኦርደርድ ይለናል። ከዛን ከመጀመሪያ 1000 ምናምን ነበረኝ፣ አሁን ተቀንሶ 657 ሆኗል ማለት ነው። እና ይሄኛውን እንዴት መስራት እንደምትችሉ በሌላ ሳሳያችሁ፣ አንደኛ በኢንቪቴሽንም ማግኘት ትችላላችሁ ማለት ነው። ማለት በየቀኑ የሚሰጣችሁ ዴይሊ እንትን አላችሁ የሚሰጥ በየቀኑ ማለት ነው። እና ይሄኛው ደቂቃ ቆጥሮ ሲያልቅልን ጊዜ መውሰድ እንችላለን ዴይሊ ቦነሳችንም ማለት ነው። ሁለተኛ ደግሞ ሰውን በመጋበዝ ማለት ነው። አሁን ይሄኛውን ይችኛዋን ኢንቪቴሽን ኮድ ተጠቅማችሁ 200 ኮይን ትወስዳላችሁ ማለት ነው። እና ወጥተን እንግዲህ እናየዋለን ማለት ነው። የቀደም የገዛነው ፎሎወርስ አሁን ገብተን ስናየው ሪፍሬሽ እናደርገዋለን አንድ ጊዜ። ይኸው እንደምታዩት 50 ፎሎወርስ ገብቶልናል ማለት ነው። ይኸው ሪፍሬሽ እያደረኩኝ 50 ፎሎወርስ ነበረ እንትን ያልኩት፣ 50 ፎሎወርሱ ገብቷል ማለት ነው። እንዲሁም ወደ ውስጥ ገብተን ማየት እንችላለን ፎሎ ያደረጉንን ማለት ነው። ይኸው እነኚህ ናቸው እንደምታያቸው። ይኸው እስከዚህ ድረስ ነው። 50 ፎሎወርስ ኦርደር አድርጌ ነበረ፣ 50 ፎሎወርሱ በሙሉ ገብቶልኛል። እና ይሄንን ይመስላል ቪዲዮ። እስከ መጨረሻው ቪዲዮ ስለተከታተላችሁኝ አመሰግናለሁ። በዚሁ አጋጣሚ ሶሻል ሚዲያ የዩቱብ፣ የኢንስታግራም፣ የቴሌግራም እንዲሁም የፌስቡክ የመሳሰሉትን የሶሻል ሚዲያ ፎሎወርስ ማሳደግ የምፈልጉ እዚህኛው ቴሌግራም ዩዘርኔም አናግሩኝ። እስከ መጨረሻው ቪዲዮ ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ለቀጣይ ቪዲዮ እስከምንገናኝ ባይ